ሰላም ቤተሰብ፣ ዛሬ በአዲስ ቪዲዮ ተመልሻለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ቪዲዮ ጀምሩ። ዛሬ ደግሞ ጣፋጭ የሆነ ይህንን ለምሳ ለእራት አማራጭ ይዤላችሁ መጥቻለሁ። እስከ መጨረሻው ቪዲዮን ተከታተሉ። መጀመሪያ ሊጥ እናዘጋጃለን። ግማሽ ኩባያ ውሃ፣ 2 ማንኪያ ስኳር፣ 1 ማንኪያ እርሾ በጥብጬ ከ10 እስከ 15 ደቂቃ ከድኜ ኩፍ እንዲል ተወዋለሁ። ከ15 ደቂቃ በኋላ ኩፍ ብሎልኛል። እንደምታዩት ሊጤን አዘጋጃለሁኝ። የተጠቀምኩት 3 ኩባያ ዱቄት ነው። እናንተ እንደምትሰሩት መጠን ቤኪንግ ፓውደር 1 የሻይ ማንኪያ፣ ጨው 1 ሻይ ማንኪያ አንድ ላይ አቀላቅለዋለሁ። መጀመሪያ ደረቁን መሀል ላይ ከፈታ አድርጌ 60 ግራም ወተት that means 4 የሾርባ ማንኪያ 60 ግራም ዘይት፣ 1 እንቁላል ይሄንንም አብሬ አቀላቅለዋለሁ። ከዛ ይሄንን ካቀላቀልኩ በኋላ እርሾን ጨምራለሁ ማለት ነው። እንደዚህ እርሾን ጨምሬ አብሬ አቀላቅላለሁ። በእጄ በደንብ አድርጌ አሽቼ አቦካለሁኝ ሊጤን ማለት ነው። በደንብ ቆንጆ፣ በጣም ያላላ በጣም ደግሞ ያልደረቀ ቆንጆ ሊጥ እንሰራለን ማለት ነው። እናቦካለን። እንደምታዩት አሪፍ አድርጌ ያብኩቻለሁኝ። ቆንጆ ሊጥ ነው፣ ለስለስ ያለ ሊጥ አያችሁት። እዚህ ነው አልካሸው ይበቃዋል። ትንሽ ዘይት ከላይ ቀባውና ሽፍና አድርጌ አስቀምጣለሁ ኩፍ እስከሚልልኝ። እንደዚህ በላስቲክ ከሸፈንኩ በኋላ ከላይ ደግሞ ጨርቅ አለብስበታለሁ። ይሄኛው ኩፍ እስከሚልልኝ እዚህ ጋር ሽንኩርት 1 ራስ እና በከለር ቃሪያ ነው የተጠቀምኩት እና ቺከን ብራስት እዚህ ጋር ቪዲዮ ላይ አልገባልኝም። ዶሮ መላላጫ ማለት ነው፣ እንትና አጥንት የሌለው እሱን ተጠቅሜያለሁኝ። ከዛ መጥበሻዬን ጥልና ትንሽዬ ዘይት ነው ማረጋው፣ አላበዛም። የከተፍኩትን ዶሮ ጨምራለሁ። እንደምትሰሩት መጠን መጠቀም ትችላላችሁ ዶሮውን። ትንሽ ዶሮውን በዘይቱ ጠበስ አድርገውና በመታየት መልክ ከጠበስኩት በኋላ ሽንኩርቱን እጨምራለሁ። ሽንኩርቱ ጋር ማብሬ እንደዚህ ጠበስ አድርገዋለሁ። ነጭ ሽንኩርትና ዝንጅብል በረዶ ቤት ነበረኝ፣ 1 ማንኪያ የሚሆን ያደረኩት። እነንም ማብሬ ካቁላለሁ በኋላ እዚህ ጋር ኦሪጋኖ ሩብ ሻይ ማንኪያ፣ ቆንዶ በርበሬ ሩብ ሻይ ማንኪያ፣ ፓፕሪካ፣ ሽርክት በርበሬ እና ቀረፋ ፓውደር፣ ጨው እና ሶያ 1 ማንኪያ 1 ሾርባ ማንኪያ አድርጌ በዚህ መልኩ አቀላቅላለሁ። ግብአቶቹን ዲስክሪፕሽን ላይ ጽፍላችኋለሁ። በዚህ መልኩ አብሬ እንደዚህ አዋህደዋለሁ ማለት ነው። እንደምታዩት አሪፍ ሆኖልኛል። እንደዚህ ካቁላላው በኋላ ከለር ቃሪያዎቹን እጨምርበታለሁ። ይሄንንም አብሬ ለ2 ለ3 ደቂቃ አብሬ አቁላላለሁ። ከ3 ደቂቃ በኋላ ክሬም ትንሽዬ ነው፣ ላይክ ሩብ ኩባያ የሚሆን በጣም ትንሽ ወይም ደግሞ 1/3 የሾርባ ማንኪያ የሚሆን ያህል ኩኪንግ ክሬም ነው የጨመርኩበት፣ ጣዕም እንዲሰጥልን ያህል ነው። ከሌላችሁ ግዴታ አይደለም። እንደምታዩት አሪፍ ሆኖ ደርሶልኛል።
እሺ ሊጤም ኩፍ ብሎልኛል። እዚህ ጋር እንደምታዩት ቆንጆ ሆኖ ኩፍ ብሏል። ትንሽዬ ዱቄት አደርግና እንዳይያያዝብኝ መዳመጫዬ ላይ በዚህ መልኩ እቆራርጠዋለሁኝ። እኩል እኩል አድርገን በዚህ መልኩ ከቆራረጥኩ በኋላ በክብ በክብ እያደረኩ እያድበለበልኩኝ አዘጋጀዋለሁ። ሁሉንም በዚህ መልኩ አደርገዋለሁ። እዛ አንድ ባንድ እንደዚህ እዳምጠዋለሁ ሳሳ አርጌ። በምታዩት መልኩ ከዳመጥኩኝ በኋላ በፒሳ መቁረጫ እንደዚህ እቆርጠዋለሁ። በሁለቱም በኩል ስትሬት አድርገን ቆንጆ ቅርጽ እንዲሰጠን እስከ ጫፍ ድረስ አንቆርጠውም። በአንደኛው ሳይዝ እስከ ጫፍ እንቆርጥና ከታችኛው በኩል ግን እንደዚህ ትንሽ እናስቀራለን ማለት ነው። ከዛ ይሄኛውንም እንደዚህ ቪዲዮ ላይ በምታዩት መልኩ እንቆርጠዋለን። ይሄንን እንደዚህ እንደ ገመድ አደርገዋለሁ። በዛኛው በኩል ያለውን እንደዚሁ ከዛ እንግዲህ ይሄንን እጠላልፈዋለሁ። እንደዚህ እንደምታዩት አንደኛው ወደኛው ሳይዝ አንደኛው እዚህ ሳይዝ አድርጌ አያይዘዋለሁኝ። የምታዩትን ቅርጽ ይሰጠናል ማለት ነው። ሁሉንም በዚህ መልኩ አዘጋጃለሁኝ። እንግዲህ አዘጋጅቼ ጨርሻለሁ። ሁሉንም ፓትራዬን አዘጋጅና በዚህ መልኩ ደረድረዋለሁ ሁሉንም። ያዘጋጀሁትን ዶሮ በዚህ መልኩ ጨምርበታለሁ መሀሉ ላይ። ሁሉም ላይ በዚህ መልኩ ካደረኩም በኋላ ከላይ ሞዘሬላ ቺዝ ነው የምጠቀመው። የበቃውን ዝናል ሁሉም ላይ ያደርግበታለሁ። እንደዚህ አድርጌ ከጨምሮስኩ በኋላ እንቁላል አስኳል ዙሪያውን እንደዚህ ይሄ ገመድኩትን ፓርት ተቀባዋለሁኝ ቆንጆ ከለር እንዲሰጠን። እንደዚህ አድርጌ በአዝራው ለ30 ደቂቃ አብስዬ እመለሳለሁ። እንግዲህ ደርሶልናል። እንደምታዩት እንዴት እንደሚያምር ከለሩ ራሱ በዚህ መልኩ አድርጌ አቅርቤዋለሁ። በጣም ጣፋጭና ግሩም የሆነ ፒዛ ነው። ፒዛ በዶሮ ምን እንበለው ስም አውጡለት። በጣም ቆንጆና ጣፋጭ የሆነ ልዩ ምግብ ነው። ሁላችሁም በቤታችሁ ሞክሩት። ቪዲዮ ከተመቻችሁ ላይክ አድርጉ። ለቤት አዲስ የሆናችሁ ደግሞ ቤቴን ሰብስክራይብ በማድረግ ቤተሰብ የሆኑ ሌሎች አዳዲስ ቪዲዮዎች ስለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።